አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ሰላም ለሀገራችን ይሁን። ሰላማችሁ ብዝት ይበል። ቪዲዮን በላይክ በሼር ጀምሮት ማለት ነው። ዛሬም አዲስ ነገር አለ። ነገሩ አልበረደም። የእያንዳንዳቸው ሊለቀሙ ነው ማለት ነው። ረጉት እንግዲህ አብርሽ ይፈታልን እያላችሁ ሚዲያውን አጨናንቁ ማለት ነው። ሌሎቻቸው ነው መታሰር አለባቸው። አብርሽ መታሰር የለበትም ማለት ነው። ጤንስሱ የሌሎቹ ስለሆነ የአቤላ ስለሆነ አቤላ ዛሬ ታሰረ የተባለ ነው። ሩታ የሊባን ደረሰች ያሉ ነው። እሰይ ታሰረ ነው የሚለው ማለት ነው። አብርሃምን ግን ይፈታልን ማለት ነው። ይፈታልን። አዎ እንግዲህ ተመልሻለሁ። ይቅርታ ውድ ቤተሰቦቼ፣ ሰው ገብቶብኝ እላችኋለሁ። እንግዲህ እኔ የሚለው አቤላና ምናምን ብሩክ ሀይርሜላ እነሱ ይታሰሩ እንጂ እነሱ ናቸው ለአብርሃም ጠላት ሆኖ ያልሆነ መንገድ የወሰዱት የነበረው ማለት ነው። እኔ የእውነት አቤላ ታሰረ እያሉ ነው። ሚዲያው አስጨናንቆታል ማለት ነው። እንግዲህ አብርሃም ይፈታልን፣ ሌሎቹ ይታሰሩ በሉልኝ። እውነት ይሄ ነገር እውነት ከሆነ ትላንት ቪዲዮ ካሰራ በኋላ አቤሄለን ወስቶታል፣ ታስሯል የተባለ ነው። በእንደዚህ መልክ የፖሰቱ ይገኛሉ ማለት ነው። ይሄ ነገር ከእውነት እየራቀ ይሁን የማውቀው ነገር የለም። ሚዲያ እያስጨናነቁት ነው ማለት ነው። አቤል ታሰረ እያሉ ነው። ሩታ የሊባን ደረሰች እያሉ ነው። የሩታ ግን ፈገግታ ሲታይ እውነትም ደርሳለች መሰለኝ። እውነት ለመናገር አብርሃም ካታሰረ በኋላ ካሳሰረችው በኋላ እኔ ደስተኛ ትሆናለች ብዬ አልልም። ቁጭ ብላ እያለቀሰች ነው ከበፊቷ የበለጠ ጭንቀት ውስጥ እየገባች ይመስለኛል። እውነት እኔ ሲያስበው በእኔ ቢሆን ብዬ ሲያስበው እንደዛ ነው የሚታየኝ ማለት ነው። እንግዲህ ጭንቀት ውስጥ እንደገባች ነው የሚሰማት ማለት ነው። የልጇን አባት አሳስራ መቼም ደስተኛ ትሆናለች ብዬ አላስብ። አባት ጋሽዬ ይከፋቸዋል፣ እናት ይከፋታል። ከምንም በላይ እናትና አባት ከምንም በላይ ከማንም በላይ ለነሱ ክብር ይገባል። ለነሱ ብሎ ሁሉ ነገር መተው ነው ማለት ነው። እንግዲህ አቤላ ታስሮ ከሆነ ኢሊሊሊ ነው የሚለው እውነት። እኔ አቤላ ደሜን የሚያፈላኝ ማለት ነው። በነሩታ ዙሪያ ማለት ነው ደሜን። ትላንትም በጣም እየጨፈረ ነበር። አሁንም አባቢሰዋለሁ፣ አሁንም እንደዚህ ያደርጋለሁ ብሎ ማን አለብኝ ብሎ ትላንትም በጣም እንዳያችሁ የሩታ እህቶች የሩታ ወንድሞች ሄርሜላን ሲያስጨናንቋት ነበር። በኋላ ላይ አቤል መቶ ደርሶ ነበር። ከደረሰም በኋላ ደግሞ የሚናገረው ነገር ሽንት የሚነገር ነበር። እንግዲህ ሁሉም አስፈላጊ አይደለም። ሁሉም ያደረገው ነገር ጥሩ ነው ብዬ አላስብም። ሁሉም ይሳሳታል። ሁሉም እያጠፉ ነው ማለት ነው። ግን ባልና ሚስት ሲያጠፉ ግን ጥፋታቸው እንዳለ ሆኖ አስታራቂ ከተገኘ ባልና ሚስት ቀርቶ እግርና እግር ይጋጭ ነበር። ግን ሩታና አብርሽ ሰው አላገኙም፣ የሚያስታርቃቸው ሰው አላገኙም። ጋሽ ሊያስታርቅ ይነሳል፣ አብርሃም ይሞላዋል ማለት ነው። ሩታ እንዲህ ያደረገችኝ እንደዚህ ከኔ መኖር አትፈልግም፣ እኔ ቢወዳት እሷ አትወድረኝም ምናምን ብሎ ይሞላዋል ጋሽዬ በዛውም ላሽላል። አንቺ ተይ ብዬሻለሁ ብሎ ደግሞ ወደ ሩታ ይመጣና ሩታን ይለምናል። ሩታም ደግሞ ድርቅ አረጋታል ማለት ነው። ሩታ መተው ሲገባት ሩታን ሁሉ ነገር ቢተው ሁሉም ነገር ይተዋል ማለት ነው። ሩታ ስላልተወችው ብቻ አብርሃም ደግሞ ወንድነት መጣበት ማለት ነው። እንዴት ነው ፖሊሶች ራሱ አጠገቡ ያሉ እንዴት ነበር ወንድነቱን አምቆ ያዘው ማለት ነው። አቤት እውነት እንደዚህ እምቅ አርጎ ይዞ ነው እጅ ሰጣ ማለት ነው። እውነት
አቤት ጀግና ጀግና አንበሳ ከተያዘ ደግሞ መብት የለውም ማለት ነው። አንገቱን ደፍቶ ሄደዋል ማለት ነው። በሰላም ይመለስ። ዛሬም ይሁን ነገም እንጠብቀዋለን። ዛሬ ደግሞ ማደር የለበትም። ይፈታ ይፈታ የሚል ሰው ይጥፋ። ይፈታልኝ አብርሽ ይፈታልኝ ያላችሁ ሚዲያውን አጨናንቁት። አቤል አሁ ይታሰር ይታሰር። እንደው ምላሱ መታሰር ነበረበት። ገመድ ቢኖር ምላሱ መታሰር ነበረበት ማለት ነው። ብሩኩም መታሰር ነበረበት። ዛሬ ደግሞ አዲስ ነገር የሰማን ነው ማለት ነው። ሄርሜላና አብርሃም ሊቀቡ ነው ተብሎ አያደርገውም። አብርሃም አያደርገውም ማለት ነው። ሩታና አብርሽ ታያላችሁ ማለት ነው። ታያላችሁ። እኔ ሱሪ ለብሳለሁ ብያለሁ ሄርሜላና አብርሃም ከተጋቡ ማለት ነው። ስለዚህ ሱሪ አታስለብሱኝ፣ መጋባት የለባቸውም ማለት ነው። እንግዲህ ከስንት ጭንቀት ከስንት ውጣ ውረድ በኋላ ሩታና አብርሽ ይመጣሉ፣ አንድ ላይ ይሆናሉ ብለን ተስፋ እናረጋለን ማለት ነው። አብርሃም ደግሞ አሁንም ደግሞ ስላሳሰረችኝ እንደዚህ ስላደረገችኝ ብሎ ደግሞ ወንድነቱን በቃ ኦቨር ይወጣና እኔ የሚታረቁም አይመስለኝም። ግን መቼም ተስፋ እኛ መቅረጥ የለብንም። ዛሬም ሆን ነገ የነሱን አንድነት ነው የምንመኘው። የሩት ከአሜሪካን አሉ ስንት ሚሊዮን ብር ነው የተመደበው አሉ አብርሃምና ሩታ እንዲጋቡ ተብሎ ተባለ። አቤት ጉድ አቤት ጉድ! ለውሸታሞች ለአስመሳዮች ብስምላ የሚለው ነበረን። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።